ሰባት ልጆች ከቤት ነበሩ ተርፋ ይሆን የማዕድን የት እንዳለ የሚያውቁ ጥቂት ሰው አሸንፊያለሁ። ለአዲስ ትልቅ ስልጣን ተሾኛለሁ። ቶሎ መሄድ አለብን። ለምን ግን ባንዱ እጅሽ ትጮቻለሽ? ነግሬሃለሁ አንተ ልጅ የተዳፈነ እሳት እንዳትቆሰቁስ። በሀገራችን ኢትዮጵያን በአንዳንድ ቦታዎች ላይ ከፍተኛ ክምችት ያላቸው ማዕድኖች እንደሚገኙ የተጠቆመ ሲሆን አስተዳዳሪ ከኋላው ብዙ ኮተታ የነፍሰ በላ ሽፍታ ወጣቶቹን በሙሉ እየጨረሰ ዝም ማለቱ አስፈላጊ ነው። አንድ ግን በጣም እያስጨነቀኝ ያለ ነገር አለ። ምን እግር ጣለ? የዚህ አካባቢ ኃላፊ 10 ጊዜ ብንጠይቅም 10 ጊዜ መመለስ ግዴታ አለብን። ወጣቶቹን እየሰበሰባችሁ ብር እየሰጣችሁ አደራጀ። እኛ የመንግስት ስራ ማስፈጸም ነው ስራችን። ልጄን አትርፍልኝ! ሽፍታ አባትን ለማደም መጥቶ ሙሉ ሰፈሩን አቃጥሎት ሄደ። ስለዚህ ጉዳይ መስማት ያመኛል። ምን እያልኩ ነው? ሰላም አገኘ ስንል ሰውየው ለዳግም ስልጣን ተመርጧል። እንደው ጠመንጃ እንኳን አውርሳችሁ አልፈለኩም ነበር። መጀመር ትችላለህ። ያዝረከረከውን ነገር አጸዳዳ። ተነስ። ሳንት ታልቋል። ቢያንስ ከሳት ላይ የወደቀውን ማግስታችንን ታቅና